ብዙ ሰዎች ስቱዲዮ ለመጀመር ሲያስቡ በጣም ብዙ ማቴሪያል ማሟላት እንዳለባቸውና በጣም ብዙ የላይት ሴታፕ እንዲኖራቸው ነው በጣም ትልቅ ነገር ኤክስፔክት የሚያደርጉት። በዛሬ ቪዲዮ እንግዲህ የምንመለከተው በትንሽ ላይት ወይም ደግሞ በአንድ ስፒድ ላይት ብቻ እንዴት አሪፍ ፎቶ ማንሳት እንደምትችል ነው የምንመለከተው ማለት ነው። ስቱዲዮ ስትጀምሩ በጣም ብዙ ላይት አያስፈልጋችሁም። የላይት ሴታፕ ባይኖራችሁ ምንም ችግር የለም። ሳይሆን እያልኳችሁ ያለሁት ቢኖራችሁና አቅም ፋይናንሻሊ በደንብ ስቴብል ከሆናችሁና አቅሙ ካላችሁ ብትገዙ ላይት ሴታፓችሁን ብታሟሉ ምንም ችግር የለውም። ነገር ግን እጃችሁ ላይ ትንሽ ገንዘብ ኖሮ ትልቅ ነገር እስከምትጠብቁ በአንድ ስፒድ ላይት እንዴት አሪፍ ፎቶ ማንሳት እንደምትችሉ ዛሬ በዚህ ቪዲዮ እንነጋገራለን ማለት ነው። እርግጠኛ ነኝ እንደምትጠቀሙበት። ቪዲዮን እስከ መጨረሻው ድረስ ማየታችሁን እንዳትረሱ። በዚህ ዩቲዩብ ቻናል እናንተ ይጠቅማችኋል ብዬ የማስባቸውን ስራዎች ይዤላችሁ ቀርባሉ ማለት ነው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን አትርሱ። ቀጥታ ምንድነው የምናደርገው? በመጀመሪያ ስፒድ ላይታችን እንደ ስፖት ላይት ለመጠቀም የሚያስፈልጉን አንዳንድ ማቴሪያሎች አሉ። የመጀመሪያው ስፒድ ላይት ራሱ ያስፈልገናል። ሌላው ደግሞ ምንድነው እዚህ ጋር ሴንሰር አለ እንደ ትሪገር ማለት ነው። ይሄኛውን የምጠቀምበት ጎዶክስ X2T ይባላል። X2 ነው ይሄኛው። ይሄኛውን ልክ ኮኔክት ለማድረግ እንጠቀምበታለን። እዚህ ጋር ደግሞ ስፒድ ላይታችን አለ። ሌላው ከስፒድ ላይታችን ጋር የምትሸጥ አለች አንድ ላይ ማለት ነው። ምንድነው ያው እዚህ ጋር ስፒድ ላይቱን አውጥቼዋለሁ። ከዛ እዚህ ጋር ምን አለ? እዚህ ጋር እንደምትመለከቷት ሚኒ ስታንድ የምትባላለች። እቺ ሚኒ ስታንድ ምንድነው? እቺም የራሷ አጠቃቀም አላት። እቺ ሚኒ ስታንዷን እንጠቀምበታለን ማለት ነው። መጀመሪያው ስቴፕ ምንድነው የምናደርገው? ስፒድ ላይታችንንና ብቻ ለብቻ ለምሳሌ ይሄኛውን ስታንዱን ላይ ብቻ አርግታ ነው ፎቶ በምናነሳበት ላይ አያነሳልንም። ስለዚህ ምን መሆን አለበት? ሁለቱን ኮኔክት ለማድረግ እቺን ሴንሰር እንጠቀማታለን ማለት ነው። ስለዚህ ሁለቱን ኮኔክት እናደርጋለን በመጀመሪያ ማለት ነው። የመጀመሪያ ምንድነው የምናደርገው? ባትሪ አስገባለሁ ማለት ነው። የኔ እዚህ ጋር የምጠቀምበት ስፒድ ላይት በባትሪ ቻርጀብል ነው። ስለዚህ በቻርጀር ነው የሚሰራው። ያው ባትሪውን አስገባሁት። ከዛ ቀጥታ ነው የምናደርገው ኮኔክት ማድረግ ላይ እንገባለን ማለት ነው። ኮኔክት ለማድረግ ደግሞ ምንድነው እዚህ ጋር የምናደርገው? ብዙ ሰዎች ይህንንም ቱቶሪያል ስራ ላይ ስትሉኝ ነበረ። በመጀመሪያ ስፒድ ላይቱን ሪሴት ላድርገው፣ እንደ አዲስ ሪሴት ማድረግ ይቻላል። ያውና ሪሴት አድርጌዋለሁ። ከዛ ምንድነው የምናደርገው? እዚህ ጋር ከሞድ ቀጥሎ ከፍ ስንል አንድ በተን አለች። ከዚህ ጋር ከሞድ ቀጥሎ እዚህ ጋር ከፍ ስንል አንድ በተን አለች። እሷን በተን ጫን በምናደርግበት ሰዓት ላይ ወደ አንድ ሲቲንግ ይወስደናል ማለት ነው። እዚህ ሲቲንግ ላይ እንግዲህ በዋነኝነት የምናስተካክለው ኮኔክት ለማድረግ የምናስተካክለው ሁለት ሲቲንጎች አሉ ማለት ነው። እሱም ወደ ታች ዝቅ እናደርገዋለን። እዚህ ጋር አይዲ የሚል አለ። ስለዚህ አይዲ የሚለውን ቁጥሩን ነው እዚህ ጋር የምናስተካክለው ማለት ነው። አይዲ የሚለው ላይ ሴት እናደርግና እዚህ ጋር ኦፍ ነው የሚለው። ስለዚህ እኛ እዚህ ጋር የምንፈልገውን ነምበር ሴት እናደርግለታለን ማለት ነው። እዚህ ጋር ለምሳሌ እኔ 7 ቁጥር ላድርገውና እዚህ ጋር አይዲ የሚለውን 7 ቁጥር አድርጌዋለሁ። ስለዚህ ሴት አድርጌ እወጣለሁ ማለት ነው። ከዛ በመቀጠል ምንድነው ማድረገው? እዚህ ጋር ቻናል መንቀያየርበታለን። ስለዚህ እቺን በመነካበት ሳለ እዚህ ጋር ኢቲቴል ሆኖ ቻናል 1 ነው የሚለው። ስለዚህ እኔ ምን አደርጋለሁ ማለት ነው ቻናል 1 ላይ ነው ያለው። ከዛ ምን አደርጋለሁ? ቻናል 1 ላይ ነው ያለው። ቅድም አይዲውን ስንት አድርገናል? 7 አድርገናል። አንዴ ድጋሚ ገብተን ቼክ እናደርገዋለን። አሁንም አይዲው ስንት ላይ ነው ማለት ነው? 7 ላይ ነው ያለው። ስለዚህ ሴት እንለዋለን። ሴት ካለው በኋላ ድጋሚ እንወጣለን ማለት ነው። ስለዚህ ማኑዋል ላይ ቻናል 1 ላይ ነው ያለው። ስለዚህ አሁን በመቀጠል ይሄ የስፒድ ላይቱን ጨርሰናል ማለት ነው። ቀጣይ የምናደርገው ደግሞ ምንድነው? ያው እዚህ ጋር የሴንሰራችን አለ። ሴንሰራችን ደግሞ the same thing ምን እናደርጋለን ማለት ነው? አይዲውን 7 እናደርገዋለን ማለት ነው። እዚህ ጋር ሜኑ ላይ እንገባለን። አይዲ እና ቻናል የሚል አለ። ስለዚህ ቅድም ምንድነው ብያቸዋለሁ? አይዲውን ስንት ነው አድርጌዋለሁ ብያቸዋለሁ። ስፒድ ላይቱ ላይ 7 አድርጌዋለሁ ብያቸዋለሁ። ስለዚህ እዚህ ጋር አይዲ የሚለው ላይ ሴት አደርገውና ከዛ ምን አደርጋለሁ? ቁጥሩን ምን አደርገዋለሁ? ወደ 7 አመጣዋለሁ ማለት ነው። ከዛ 7 ካረኩት በኋላ ሴት አደርገዋለሁ። እዚህ ጋር ደግሞ ቻናሉን ስንት አድርጌዋለሁ ብያቸዋለሁ? 1 አድርጌዋለሁ ብያለሁ። ስለዚህ ሁሉን ደግሞ 1 አድርጋለሁ ማለት ነው። እዚህ ጋር ቻናሉ 2 ላይ ነው ያለው። እኔ 1 አድርገዋለሁ። ከዛ ሴት እናደርጋለን። ከዛ ምን እናደርጋለን? የመጨረሻው እዛ ከቻናሉ ከፍ ስንል እስካን የሚል አለ። ስለዚህ እስካን የሚለው ጋር እንሄድና ሴት እናደርጋለን። ከዛ ስታርት የሚለውን ስናደርገው ምን ያደርገዋል? እስካን ያደርግና ኮኔክት ይሆናሉ ማለት ነው። እዚህ ጋር እየቆጠረ ነው። እዚህ ጋር 20% ይላል፣ 25% ጋር በምታዩት መንገድ ኮኔክት ሆኗል። ስለዚህ ምን ሆኗል? ያው እዚህ ጋር ሴንሰሩን በመነካበት ሰዓት ላይ ይበራል ማለት ነው። ቁጥሩን እዚህ ጋር እኛ እንደፈለግን መቆጣጠር እንችላለን። የስፒድ ላይቱን ፓወር እዚህ ጋር ኮንትሮል ማድረግ እንችላለን በዚህ አማካኝነት ማለት ነው። አሁን ምንድነው የምናደርገው? ካሜራችን ላይ እንገጥምና ፎቶ ማንሳት እንጀምራለን ማለት ነው። ግን ከዚህ እንዳልኳችሁ እቺኛውን ስታንድ ላይ መሆን አለባት። ስታንድ ላይ ለማድረግ ደግሞ ምንድነው የምንጠቀመው? እቺን ሚኒ ስታንድ እንጠቀማታለን ማለት ነው። ያው እዚህ ጋር ሚኒ ስታንዷን አስገባዋትኝ። ከዛ እዚህ ጋር እናስራታለን። ያው እዚህ ጋር በምታዩት መንገድ
እናደርጋለሁ ማለት ነው። ስታንድ ላይ ያስራሉ ማለት። ስለዚህ እቺ ሚኒ ስታንዷ በጣም የምትጠቅመን ያው ሳይዟ ያነስ ብትልም ጥቅሟ ግን በጣም ወሳኝ ነው። ስለዚህ እቺን ምን እናደርጋለን? ያው ስፒድ ላይታችንን እዚህ ላይ እናስራለን ማለት ነው። ያው ስፒድ ላይቴን እዚህ ላይ አስሬያለሁ። ከዛ እዚህ ጋር ያው ሴንሰራችን አለ። እዚህ ጋር እንደዚህ በምታዩት መንገድ ያው ሴንሰራችን እየመታ ነው። ወደዚህ ጋር ማዞሬ ላሳያችሁ እየመታ ነው ማለት ነው። እዚህ ጋር ቁጥሩን እንደፈለጋችሁ ኮንትሮል ማድረግ ትችላላችሁ ማለት ነው። ሶ አሁን ይሄን ምንድነው እኛ የፈለግነው ቦታ እየተንቀሳቀስን ይሄንን አንድ ቦታ ሴት አድርገን ነው የምንፈልገውን ፎቶ ማንሳት እንችላለን ማለት ነው። አሁን ቀጣይ የምናደርገው እንግዲህ ምንድነው እንዴት ነው ፎቶ ማንሳት የምንችለው የሚለው ነገር ደግሞ አሁን እንመለከታለን ማለት ነው። እርግጠኛ ነኝ እንደምትጠቀሙበት። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን አትርሱ። ቀጣ ወደ ኔክስት ቪዲዮ እንሂድ ማለት ነው። ሴንሰራችንን ኮኔክት አድርገናል ማለት ነው። እዚህ ጋር ያውና ካሜራችን ላይ እንገጥማለን። ያው እዚህ ጋር በምታዩት መንገድ ካሜራ ላይ ገጥም ያለው ማለት ነው። ከዛ እዚህ ጋር ሴታፓችንን አስተካክለን እዚህ ጋር በመጀመሪያ ምንድነው የምናደርገው ስፒድ ላይታችን ያው ለነጭ ከሆነና ቅርብ ከሆነ ምንድነው የምናደርገው ባውንስ እናደርገዋለን ማለት ነው። እዚህ ጋር እንደምታዩት ባውንስ አድርጌዋለሁ ማለት ነው። ሶ ስፒድ ላይቱ ምንድነው የሚያደርግልን ማለት ነው። እንደዚህ ባውንስ በሚሆንበት ሰዓት ላይ ግድግዳውን ገጭቶ ፉል የሆነ ከለር ወይም ደግሞ ፉል የሆነ ላይት እናገኛለን ማለት ነው። ስለዚህ እዚህ ጋር አሁን ባውንስ አድርጌዋለሁ ማለት ነው። ነገር ግን ደግሞ በጣም ኮርኒሱ የራቀ ከሆነና በጣም ኮርኒሱ በጣም የራቀ ከሆነና ምክንያቱም ፓወሩን እንደፈለግነው ብንጨምረው ሰብጀክታችን ጋር ፓወሩ የመድረስ ወይም ደግሞ ላይቱ የመድረሱ አቅሙ አነስተኛ ስለሚሆን ምን እናደርጋለን ማለት ነው። እዚህ ጋር ዳይሬክት እናደርገዋለን ማለት ነው። ዳይሬክት አድርገን እንጠቀማለን። ዳይሬክት በምናደርግበት ሰዓት እዚህ ጋር አዙሪ ላሳያችሁ። እዚህ ጋር ዳይሬክት አሁን አድርግቼው እንደዚህ በምንጠቀምበት ሰዓት ላይ ምን ይሆናል? ዳይሬክት ፓወሩ ወዴት ይሄዳል? ወደ ሳብጀክቱ ይሄዳል። ሰብጀክታችን ጋር ሄዶ ምን ይሆናል ማለት ነው። ላይቱ በጣም የበዛበት የመሆን እድሉ በጣም ሰፊ ስለሆነ እዚህ ጋር አንድ እንትን አለ ትንሽ ሪፍሌክተር አለች። እሷን በምናወጣበት ሰዓት ላይ ሁለት ነው ያለው። እኛ በምንፈልጋት አሁን እቺኛው አለ። ይሄኛው ምንድነው የሚያደርግልን ማለት ነው። ከዚህ የሚወጣውን ፓወር ወደ ያደርገዋል ማለት ነው። ይበትነዋል ማለት ነው። እንደዚህ በሚሆንበት ሰዓት ላይ እንግዲህ ምን ይሆናል? ፉል የሆነ ልክ ባውንስ አድርገን ነው እንደምናገኘው አይነት ላይት ማግኘት እንችላለን ማለት ነው። ስለዚህ እኔ አሁን ሩፉ ቅርብ ስለሆነ ምን አደርጋለሁ? ባውንስ ነው የምጠቀመው። ያው እና እዚህ ጋር ባውንስ አደረኩትኝ። ከዛ ወደምፈልገው ቦታ አዞርኩትኝ። ከዛ ያው እዚህ ጋር ባውንስ አደረኩትኝ። ከዛ የምፈልገው ቦታ ላይ ያው እንደዚህ ማንቀሳቀስ እችላለሁ። ያው እዚህ ጋር እንደምትመለከቱት እንደዚህ ማንቀሳቀስ እችላለሁ። ከዛ እኔ ይሆናል አንድ ጊዜ ግባል እንታለን የምትመለከቱት አሁን ምንድነው ማነሳው ሰው ሬዲ ሆኖልኛል። ስለዚህ አሁን እዚህ ጋር ያስኩትኝ ሌንስ እዚህ ጋር ፕራይም ሌንስ ነው። አፐርቸሩ እስከ 1.4 ድረስ ይከፍታል ማለት ነው። ስለዚህ በተወሰነ ደረጃ ዴፕዝ ከኋላ እንዲያደርግልኝ ስለምፈልግ እናደርጋለን ማለት ነው። ሰብጀክታችን ከባክግራውንድ በተወሰነ መንገድ መራቅ አለበት ማለት ነው፣ ዴፕዝ ለማግኘት ማለት ነው። ስለዚህ እሱን ትንሽ ወደፊት እናመጣለን ማለት ነው። አንዴ ትንሽ ወደፊት እሺ እዚህ ጋር አሁን መጥቶልናል ማለት ነው። እዚህ ጋር ያው እንደምትመለከቱት ስፒድ ላይታችን እዚህ ጋር ነው። እኛ እዚህ ጋር እንደፈለኩ ሙቪ ያደረኩኝ ማንሳት እችላለሁ ማለት ነው። እዚህ ጋር አሁን ያው መጣው ያው እዚህ ጋር የምፈልገው እና ያው መጥቻለሁ እዚህ ጋር እዚህ ጋር እንደምትመለከቱት ስፒድ ላይቴን እዚህ ጋር ስታንድ ላይ አድርጌዋለሁ። እዚህ ጋር ደግሞ ሴንሰራችን ኮኔክት አድርገታ ነው በአንድ ላይት ስቱዲዮ ላይ አሪፍ ፎቶ ማንሳት እንደምትችል ዛሬ አይተናል ማለት ነው። ይሄን ቪዲዮ እንግዲህ ስቱዲዮ ለመጀመር በጣም ትላልቅ ላይቶችን ካልገዛው ብሎ ለሚጨናነቀው ልጅ ይሄን ቪዲዮ ሼር አድርጉለት። በዚህ ቻናል እናንተ ይጠቅማችኋል ብዬ የማስባቸውን ስራዎች ይዤላችሁ ቀርባለሁ። በሌላ ቪዲዮ እስከምንገናኝ ድረስ ቻው።